ሰላም ጤና ይስጥልኝ የተከበራችሁ ውድ ተመልካቾቼ እንደምናችሁ ደህና ናችሁ ሆይ? እኔ ቸሩ ፈጣሪ ይመስገን በጣም ደህና ነኝ። እንግዲህ ጠፋ ብያለሁ አውቃለሁ። ስለጠፋውም ይቅርታ ጠይቃለሁ። በአንዳንድ ምክንያቶች አልተመቸኝም ነበረ። አሁን ግን አዳዲስ የሆኑ አስተማሪ ጥሩ ታሪኮችን ወደ እናንተ ይዤ ለመቅረብ ዝግጅቴን ጨርሻለሁ። እንግዲህ ዛሬም አንድ አስተማሪ ታሪክ ለእናንተ ይዤ ቀርቤያለሁ። ከዛሬው ታሪክ ላይም ትምህርት ትወስዱበታላችሁ፣ ጥንቃቄም ታደርጉበታላችሁ ብዬ አምናለሁ። አሁን ቀጥታ ወደ ታሪኩ አብራችሁን ቆዩ። የዛሬዋ ባለ ታሪኬ ያርድ ትባላለች። ታሪኩም የሆነው ደቡብ አፍሪካ ውስጥ ነው። ያርድ አንድ የ28 ዓመት ወጣት ስትሆን በስራዋ መምህር ነች። በጣም ቆንጆ በጣም ስነ ስርዓት ያላት ምንድነው በስራዋ በጣም ትጉህ የሆነች ታታሪ መምህሮች ተማሪዎቿ በጣም የሚወዷት በቤተሰቦቿ ሁሉ በጣም የተወደደች ወጣት ሴት ነች። የ18 ዓመት ወጣት እያለች አሁን ከዛሬው ከባለ ታሪኩ ከባለቤቷ ከሚሆነው ሰው ጋር ክሪስ ይባላል ከሱ ጋር ትተዋወቃለች። ያው ረጅም ጊዜ አብረው የፍቅር ግንኙነት ሁለቱ አብረው ነበራቸው ማለት ነው። ከዛ በኋላ በቃ አብረው እየኖሩ እሷም በስራዋ መምህር ናት እንዳልኳችሁ በጣም ጎበዝ መምህር በጣም የተከበረች በጣም ብዙ ሰው የሚወዳት በቃ ይሄ ስራውን የእውነት መምህርነቷን ወዳ በጣም የምትሰራ አይነት ልጅ ነችና በጣም ብዙዎች ያመሰግኗታል ይወዷታል። የተማሪዎቿ ቤተሰቦች በጣም ነው የሚወዷት። በጣም ተግባቢ ሆነች ለተማሪዎቿ ሐሳቢ ይሄ ተማሪዎቹ ትምህርት ከበድ ሲላቸው በደንብ እንዲቀላቸው እንዲረዱ ይሄ ትርፍ ጊዜውን ሰጥቶ የሚያስተምር መምህር አይነት ነገር የለም። ልክ እንደሱ አይነት ሰው ነችና በጣም ተወዳጅ የሆነች ልጅ ነች። ከዚህ ከክሪስ ጋር አብረው ያው በፍቅር የተወሰነ ጊዜ አብረው ይቆያሉ። እሱ ደግሞ አባቱ የሀብታም ልጅ ነገር ነው። አባቱ በጣም ጥሩ ንብረት ያለው እዛ ሀገር ላይ በደንብ የታወቀ ሰው ነው አባቱ እና እሱ ደግሞ ወደ ንግዱ ነው የተሰማራው ማለት ነው። አንድ ሱፐር ማርኬት እና ናይት ክለብ ከፍቶ እዛ ሁለቱም ያስተዳድራል እሱ ይሰራል ማለት ነው። ሁለቱ አብረው በልጅ ሁኔታ ላይ በፍቅር ሁኔታ ውስጥ እያሉ ክሪስ ያው ናይት ክለቡንም ሱፐር ማርኬቱንም ይሰራል። እሷ ደግሞ የራሷ መምህርነቷን በጣም ነው የምትወደው ብያቸዋለሁ። እሱን ነው የምትሰራው። በዚህ ሁኔታ ውስጥ መጀመሪያ አካባቢ ገና እንደዚሁ ጮኛሞች ነው ረጅም ጊዜ ነው የቆዩት አብረው ቤተሰብ ሁሉ የሚያውቀው ማለት ነው። የሱ ቤተሰቦችም የሷ ቤተሰቦችም ሁሉም የሚያውቁት ሁለቱ ጮኛማቾች ሆነው ለረጅም ጊዜ አብረው ቆይተዋል። እና ክሪስም በቃ በጣም ነው የሚወዳት በጣም ነው በቃ የሚግባቡት በጣም ደስ የሚል እሷም የሆነ ምንድነው የሚባለው የወደፊት በቃ የምትፈልገውን አይነት ሰው እንዳገኘች ነው የሚሰማት። በጣም ደስተኛ ነች በሱ በሁሉ ነገር በጣም ጥሩ የሆነ ህይወት ነበራቸው። አብረው እየኖሩ በጓደኝነት አብረው እየኖሩ እያለ ከዛ የሆነ ጊዜ እሱ ሌላ አንድ ልጅ እዛው እንትን ውስጥ ሱፐርማርኬት ውስጥ የምታግዘው አንድ ልጅ ሻኔል የምትባል ሴት እዛ ቤት ትገባለች። ሱፐርማርኬቱ እንዳልኳችሁ በጣም ትልቅ ነው። ብዙ ሰራተኞች አሉት። እቺ ሴት እዛ መታ ትገባለች። እሷ ገብታ አብረው እሱም እዛ ያው እንዳለቃ ነው። ሌሎቹ ያው ሰሪዎች እዛ አሉ። ብዙ እዛ እየሰራች እያለ ትንሽ ነገሩ ግንኙነታቸው የሁለቱ የሱና የሻኔል እቺ ተቀጣሪ ሆና የምትሰራው ሴት ግንኙነት ትንሽ ለየት ይላል። እዛ የሚሰሩት አንዳንዶቹ ትንሽ ቢያዩም የሆነ ነገር ምናምን ብዙም አይገባቸውም። አንደኛ እሱ ገና አጭቷል ያገባ ነው። በጣም ቆንጆዬ ሚስት ናት ያለችው። በጣም እንደዚህ ሲታይ ሲሪየስ ነገር ነው። ሁለተኛ ነገር ደግሞ በጣም ይለያያሉ። ብቻ ብዙ ትኩረት የሰጡ ብዙም የሉም። አንዳንዶቹ ግን ትንሽ ያው በኋላ ነው ሁሉ ነገር የሚወጣው። ትንሽ ግን ምልክት አይተናል ልክ ያልሆነ ነገር አይተናል የሚሉ አሉ። ያው በኋላ ነው ታውቃላችሁ ሁሉም ነገር የሚወጣው። ከዛ እቺ ልጅ ጋር እሱ ለካ በድብቅ ግንኙነት ይጀምራል። እቺ ምንም የምታውቀው ነገር የለም። ስራዋ ነች። ከስራዋ በቃ በጣም ሙሉ ጊዜዋን የሚባል ሰታ ነው ስራዋ ላይ ትኩረት ሰታ ነው እንትን የምታደርገው። ታምኗለች ተወዷለች። እንግዲህ 18 ዓመት ወጣቶች እያሉ የተገናኙት ሁለቱ በጣም ማለት በቃ ይሄ ቅርብ ናቸው ለብዙ ነገር አብሮ አደገም ነገር ናቸውና ብዙም ይሄ በመካከላቸው ብዙም ክፍተት ያለ ነገር አይደለም። እሷ ያው በዚህ ሁኔታ ውስጥ እያሉ እሷም ስራውን ሰራለች እሱም ስራውን ይሰራል። ግን በመሃል ላይ ሆነ ነገር በዚህ መሃል ላይ እሷ ከማወቋ በፊት የሱ አባት ይሰማሉ ይሄንን ነገር ይጠረጥራሉ ወይ ይሰማሉ ከሆነ ሰው ይሰሙና
አባቱ ጠርቶ ያስጠነቅቁታል ማለት ምንድነው እየተፈጠረ ያለው ምንድነው ምናምን ሲሉት ለአባቱ መጀመሪያ አካባቢ ሊክድ ይፈልጋል አባትየው ነው ይሄ ሰምቻለሁ እንደዚህ ነው እንደዚህ ከሆነ የምታደርገው አንተ ከያርድ ጋር ማትጋባ ከሆነ ከሷ ጋር አብረህ ማትሆን ከሆነ ህይወትን ትክክለኛ ማትኖር ከሆነ ከኔ አንዳችም ንብረት የሚባል ነገር ውርስ የሚባል ነገር አታገኝም በጣም ሀብታም ናቸው ብያቸዋለሁ ውርስ የሚባል ንብረት የሚባል ነገር አታገኝም ብሎ አባትየው የመጨረሻ ማስጠንቀቂያ ነው ብሎ አስጠንቅቆት ይሄዳል ምክንያቱም ከሷ ጋራ በጣም ነው የሚግባቡት በጣም ነው የሚዋደዱት በጣም ነው ቤተሰብ ሁሉ በቃ በደንብ ተግባብቷል ልጅቷን በጣም ይፈልጓታል ቤተሰብ በጣም መልካም ነች በጣም ስርዓት ያላት በቃ ስራዋን ይሄ የሚፈለግ ሰው የምትሉት እንደዛ አይነት እስከ ቤተሰብ ድረስ ነው የሚፈልጉትና ያው ሰው የልጁ ባህሪ ያጠፋውም አባት በጣም ይናደዳሉ በልጃቸው በሚያደርገው በሚያሳየው ባህሪና ሁለተኛ እንደሱ ብታደርግ ንብረት የሚባል ነገር አንድ ነገር ብሰማ ከዚህ ባስቸኳይ እንድታቆም እሺ አባቴ ባስቸኳይ አቆማለሁ እሷንም ያድንም ከሷ ጋር አብሬ አሁን ባስቸኳይ ቶሎ ብለን በፍጥነት መጋባት ነው እንደምፈልገው ምናምን ብሎ አባቱ ቃል ይገባል አባቱም እሺ በቃ እንደሱ ከሆነ ጥሩ ብሎ አባትየው ነገሩ ያው ምንም ማድረግ አይችሉም ያው ልጃቸው ነው እንትን አድርገው ነገሩ ይድበሰበሳል ማለት ነው ከዛ ወዲያው ተብሎ ወዲያው ይጋባሉ ሰርግ ቆንጆ ሰርግ ይደገሳል በጣም ደስ የሚል ይሆናል ቤተሰብ ሁሉ ደስ ይሏል እሷ በዚህ መካከል ላይ ምንም የምታውቀው ነገር የለም እና ልጁ በዚህ መሃል ላይ ግን ሰርጉም ተደግሶ ከተጋቡም አብረው ከሆኑም በኋላ ብዙ ወጪዎች አሉበት ልክ ለዚህኛው ከሚያረጋው እጥፍ ነው ለዚህም የሚያደርገው ብዙ ነገሮች ብቻ ክፍተቱ ልክ ለአንድ አመት ያህል የሆነ ደስ ብቻ የሆነ ግራ የሚያጋባ ሆኖ ምንም ደህና ነበር ግንኙነታቸው ምናምን ከዛ በኋላ ግን እሷ ክፍተቱ በደንብ ያርድች ባለ ሚስቱ በደንብ ክፍተቱ እየገባት ይመጣል የሆነ ነገር እንዳለ አውቃለች ምን እንደሆነ ግን መገመት አልቻለችም ልክ አይደለም ያመሻል በጣም ረጅም ሰዓት ያመሻል ስራ ነኝ ይላል በቃ ይመጣል ሁኔታዎች ሁሉ ነገር ደስ አላላትም በቃ ጥሩ እንዳልሆነ በደንብ እየገባት ነው የመጣው ግን ምንና እንዴት እየተፈጠረ እንደሆነ ሊገባት አልቻለምና ያው መምህርም ነች ምንም ነችና በቃ የሆነ ያያየችው ልክ አንድ አመት ከጋብቻቸው አንድ አመት በኋላ ሁሉ ነገር እንዳልጠበቀችው ይሆናልና ለራሷ ደብዳቤ ትጽፋለች የሆነ ደብዳቤ ለራሷ ትጽፋለችና ህይወትን የጠበቀችበት መልኩ መንገድ ያየችበት ፍቅሯ ይሄ ድሪም ያደረገችው ህይወት ከሱ ጋር እንዴት እንደምትኖር አሁን ምን ላይ እንዳለች እና የሆነ ነገር እየተፈጠረ ከጀርባዋ እንዳለ ያን ነገር ግን ማወቅ እንዳልቻለችና እስከመች ነው የምችለው እስከመች ነው ይሄንን ህይወት ችዬ የምኖረው ምንድነው ሲሆነ ያለው እንዴት ነው ማረገው ሚል በጣም የሚገርም ደብዳቤ ዝም ብለ ለራሷ ላንቺ ብላ የምትጽፈው ደብዳቤውና ለራሷ ብላ ትጽፋለች ያን ደብዳቤ ጽፋ ያ ደብዳቤ በኋላ ነው የሚገኘው ግና በዚህ ሁኔታ ውስጥ ያለ በቃ እሱ ልክ በቃ ባህሪው ምንም በቃ በጣም ተቀያይሯል በቃ እዛም ነው እዛም ነው ያው ለቤተሰቦቹ መጀመሪያ ክሏል በድብቅ ነው ሁሉ ነገር የሚያረጋው በድብቅ የሚደረግ ነገር ደግሞ በጣም ብዙ ወጪ ነው የሚወጣው እቺኛዋ ደግሞ በሆነ ምክንያቱ አይታወቅም በሆነ ምክንያት በጣም ኤክስትራ ወጪ ነው የምታስወጣው በጣም ብዙ ነገር ነው የሚገዛው መጨረሻ ላይ እሷ አንዳንድ ነገሮችን ማየት ትችላለች በኋላ ላይ ያው ብዙ ነገር ይገኛል በጣም ብዙ ነገር እሱ በቃ ሁለት ቤት ነው የሚያስተዳድረው ማለት ይቻላል እና በዛ በኩል እንደውም በጣም ይሄ ስራው ላይ ሁሉ ተጽዕኖ እስኪያል ድረስ ነው በኢኮኖሚ ደረጃ በጣም ብዙ ነገር የሚያደርገው ብዙ ነገር የሚያወጣው በዛ በኩል ለአዲሷ ምድር የሚባለው ለሷች በቃ አብራው ላስቀመጣት ሴት አብራው ነው የምትሰራው እዛ እና ብዙ ነገር ነው የሚወጣው ብዙ ነገሩን ኮንትሮል የምታደርገው እሷ ነች እንደፈለገች ነው ገንዘብ የምታወጣው እንደፈለገች ነው የምታደርገው በዚህ ሁኔታ ውስጥ ይያሉ አንድ ቀን ከለታት አንድ ቀን ምን አላት እቺ ያርድ ምን አላት ልማድ አላት አንድ ጓደኛ አለቻት አብራት የምትሰራ አንድ ጓደኛ በጣም የምትወዳት ጓደኛ አለቻትና ሁሉ ጊዜ አንድ ቦታ ነው የሚሰሩትና በአንድ መኪና ነው የሚሄዱት ወያቺ ወይቺ በአንድ መኪና ነው የሚሄዱትና አብዛኛው ጊዜ ያቺ መኪና ትይዛለች እቺ ወክ ታደርግና የሆነ መንገድ አለ የሚገናኙበት ጣዋት ተነስታ ወክ አድርጋ እዛ ጋር ጠብቃት ነው ከተያይዘው የሚሄዱት ሁሉ ጊዜ እንደሱ ነው የምታደርገውና መጣውሉ ከቤት ፒክ እንድታረጋት አትፈልግ ለምን እኔ ወክ ማድረግ በጣም ነው የምትወደውና እዛ ድረስ ወክ አደርጋለሁ እዛ እንገናኛለን አንቺ ከዛ በኋላ አብረን ሄዳለን ነው የሚባባሉትና ልክ እዛ ቦታ ይገናኛሉ ጣዋት በቃ ይሄ ልማድ የተለመደ ልማድ ነው ሁሉም ሰው የሚያቀው ነው ቤተሰብ የሚያቀው ነው እዛ ድረስ ጠበቃታለች ያቺ ትመጣለች ፒክ አርጋት ወደ ስራቸው ይሄዳሉ እንደዚህ ነው ሁሉ ጊዜ የሚያደርጉትና ከለታት አንድ ቀን ልክ እንደለመደችው ከቤት ተነስታ ጣዋት ላይ 12 ሰዓት ከ50 ሲሆን ከቤት ተነስታ ጣዋት ተነስታ ወደ ስራዋ ለመሄድ ከቤቷ ወጣ ትሄዳለች ከዛ ያቺ ጓደኛው ልክ ሁሌ ቀድማ ነው የምትጠብቃት ያርድ ጓደኛዋን ቀድማ ነው የምትጠብቃት ሁሉ ጊዜ ብታያት የለችም እንዴ ምን ሆነች ብትደውል ስልክ አትመልስም ብታያት እዛው ወደ ቤቷ መኪናዋ ይዛ ወደ እሷ ቤት ወደ ያርድ ቤት ትመለሳለች በታንኳኳ በር አይከፈትም ማንንም ይሰማት ሰው የለም በቃ ግራ የሆነ ነገር ተፈጥሯል ወዲያው ይገባታል ምንድን የሆነ የተፈጠረ ነገር አለ እንጂ
ቀድማ የምትጠብቀኝ ልጅ ምን ሆና ነው አሁን የጠፋችው? ከዛ ወዲያው ለቤተሰብ ትደውላለች፣ ለፖሊስ ትደውላለች። እዛ ላይ አልተገለጸም እሱ ያን የት ነው ቤት ውስጥ ነበር የነበረው ወይ ደጅ ነው? ምንም የተገለጸ ነገር የለም። እውነት ለመናገር እዛው ናይት ክለቡ ጋር አብዛኛውን ጊዜ ያድራል ጭምርም እዛ እያመሻው ናይት ክለብ እስኪነጋ አይደል የሚሰራው። ብዙ ጊዜም ያድራል፣ ብዙ ጊዜም አይመጣም። በተለይ በኋላ ላይ በደንብ ብዙ ጊዜ ነው እዛ የሚያድረው እና ምንም አልተገለጸም እሱ የት አደረ የት ነበር የሚባል ነገር እዛ ላይ የለም። ከዛ ፖሊስ ወዲያው ለፖሊስ እንትን ይደረጋል። ፖሊሶቹ ወደ መጀመሪያ የገመቱት ያው ኪድናፕ ተደርጋ ነው ብለው ነበር የገመቱት። ምክንያቱም ከዛ በቃ አሰሳ ፍለጋ ይጀምራል። ምንም አልቆየም። በጠፋች በ3 ነው በሁለተኛው ቀን አካባቢ ላይ አስክሬኗ ይገኛል ማለት ነው። እና አስክሬኗ ሲገኝ ያው ግድያ እንደሆነ ይታወቃል። መጀመሪያው ተወስዳ ነው ኪድናፕ ነው በቃ ማለት ጥሩ የሆነ ቤተሰቦቻቸው ገንዘብ ያላቸው ቤተሰቦች ናቸው፣ ባሏ ገንዘብ ያለው ሰው ነው ምናምን እንደሱ ነበር የተገመተው መጀመሪያ አካባቢ። ግን እንደሱ አይደለም፣ ሞታ ትገኛለች ማለት ነው። በጣም በቃ የሚያስደነግጥ ነገር ለአካባቢው ለምኑ በቃ የሚያስደነግጥ ነገር ይደረጋል። እሱም ያው በቃ ያብዳል፣ ያለቅሳል። በቃ ያው ቤተሰቦቿን በጣም ያዝናሉ። ከዛ ፖሊስ ያው እንደተለመደው ምርመራውን ይጀምራል። ምርመራ ሲደረግ የሆነ ሰው እዛ ወድቃ ተገላ በ3 ጥይት ነው የተገደለችው። ተገላ በተገኘችበት ቦታ ላይ እንዳለ ቦርሳዋ ምናምኗ ባንክ ኢቴሙ ምናምን ሁሉ ነገር ተወስዷል፣ ነገር የለም። እና ፖሊስ ያው በሱ እንትን ሲያደርግ ኢቴሙን የሞከረ ሰው በቃ በየካሜራዎቹ ምናምን ሲያዩ የሆነ ሰው የሆነ ቦታ ላይ የሄደ ኢቴም እየሞከረ ዝም ብሎ ያው ይሞክራሉ፣ ኮዱን ባያውቀውም እየሞከረ እንትን እያደረገ የሆነ ሰው ብቻ ይጠራጠሩና የሆነ ሰው ይይዛሉ። ያን ሰው ይዘው ወስደው ምርመራ ያደርጉበታል። ካሜራዎቹ ያሳያሉ። ሲመረምሩት መጨረሻ ላይ የሷ የክሪስ የሱ የናይት ክለቡ ጋርድ ሆኖ ያገኙታል ማለት ነው። መጨረሻ ላይ ብዙም አልቆየ ምንድን የሚባለው አላለፋቸውም። ለፖሊሶቹ ያለውን ነገር እንዳለ ይናገራል። ባለቤቷ ነው ያዘዘኝ፣ ክሪስ ነው ያዘዘን፣ ለዛ ነው እሷን እንደዚህ እንድገላት አዞኝ ነው ብሎ ይናገራል ማለት ነው። እሱና ሌሎችም አሉ፣ ሌላም 2 ሰዎች ተጨማሪ አሉ። በእርግጥ ብቻውን አይደለም፣ ግን እሱ ነው የተያዘው፣ ሌሎችም ይያዛሉ። እሱ ደግሞ ይክዳል። እኔ አይደለሁኝም፣ በምን ታምር ነው አይደለሁም፣ እኔ ያላዘዝኩም፣ ምን ያደርጉት። መጨረሻ ላይ ፖሊሶቹ ምን ያደርጋል? ልክ እሱን ይጠይቁትና ከሱ ካረጋገጡ በኋላ ምን ያደርጋሉ ፖሊሶቹ? ለሱ በደንብ ካሜራ ምናምን ይገጠምለትና ይለቁትና ጠይቀው ብቻ ይለቁትና በል አሁን አንተ ከኛ ጋር መተባበር ከፈለክና ምንድን ነው የሚባለው ወንጀልህ እንዲቀልልህ ከፈለክ ከኛ ጋር መስራት አለብህ ይሉታል። እሺ። ከዛ ምን ያደርጋል? ባልየውን ያገኛል የሆነ ቦታ። ከዛ በቃ ያወራሉ፣ ስለ ሂደቱ ያወራሉ። ፖሊስ እሱን እንደወሰዱት ምናምን ይሄኛውን ገዳዩ እንደጠየቁት ምናምን ፖሊሶቹ እሱ ባልየው ምንም የሚያውቀው ነገር የለም። እሱሽ እንዴት አረከው እንዴት ሆነ ከዛስ እንደዚህ ነው ከዛ ገንዘቡ እንዴት ነው ትራንስፈር የምታረግልኝ እንደዚህ አርግልሃለሁ አሁን ደግሞ ይሄን ነው ማረግልኝ ይለዋል። የት ነው ግን የጣልከው መሳሪያ በቃ እያንዳንዱ ነገር ድብቅ ስውር ካሜራ ገጥሞለት ነው። እና ፖሊሶቹም ቀጥታ እያዳመጡ ነው። እንዳለ መኪና ውስጥ ገብቶ ከሱ ጋር እንዳለ ሲያወራ ያለውን እንዳለ መረጃ ይወስዳሉ ማለት ነው። ከዛ በኋላ ወደ ስትቀበር ምናምን እሱ በቃ አስተዛዛኝ ሆኖ እየቀበረ ነበረ። በቃ ምንም እንትን የሚያደርገው ነገር የለም። ያዝናል፣ በቃ ያለቅሳል። ሚስቴ ይላል፣ በወድሽ ሚስቴ ምናምን ይላል። እንደሱ አይነት ነገር ድራማ ሲጫወት የነበረው መጨረሻ ላይ ፖሊስ እጅ ከፍንጅ ከነመረጃው ከነድምጽ ማስረጃው ከሱ ጋር ገገዳዩ ጋር ያለውን ሁለቱ አብረው ዲስከስ ያደርጉ የነበረውን ነገር ጠቅላላ ፖሊስ ፍርድ ቤት ይሰማል ማለት ነው። በጣም የሚያሳዝን ይሆናል። ምክንያቱም በቃ ሁሉ ሰው ደነግጣል። ከዛ በኋላ ምንድነው እሱ ለምንድነው ምንም እንትን ይጠፋል ማለት ነው። ምንድነው የሚባለው ይሄ ምክንያት ይጠፋል። ምክንያቱም ገና የተጋቡ በጣም ነው መወዳት ነው የሚለው በጣም የሚወድ እሷም በጣም በቃ ይሄ በህይወቷ የምትመኘው አይነት ህይወት ነበረ። ምን እንዳደረገ በቃ እሷ በጣም ነው ቤተሰቡ ሌላው ሰው ሁሉ በቃ የደነገጠው። ለምንድነው እሷ መግደል የፈለገው? ለምንድነው መተው እየቻለ? ምክንያቱም ከተወ ደግሞ ምንድነው አባቱ እሷን ሳያገባት እንኳን ገና ከጋብቻቸው በፊት እንኳን ከእሷ ጋር ማትሆን ከሆነ ከሷ ጋር አብረው ይሄን ጊዜ ሆነ አሁን ደግሞ ሌላ ሴት ላይ እንደዚህ የምታረግ ሆነ ከኔ ንብረት የሚባል ነገር የለም ስላሉት አሁን አስገድሎ ወይ ደግሞ ሆነ አድርጎ በቃ በሱ ቤት አሁን አይታወቅብኝም ምናምን አይደረግም ከዚህ በኋላ እንደፈለኩ ሆናለሁ አይነት ነገር ነው። የአባቱንም ገንዘብ ላለማጣት እቺኛዋንም ሴት ላለማጣት ምስኪኗን በጣም የምታሳዝን ሴት ህይወት አለፈ ማለት ነውና በጣም ነው የሚያሳዝነው። ያው ተፈረደበት፣ መጨረሻ ላይ ተፈረደባቸው፣ ሁሉም ተፈረደበት። ያኛው ቀለል ያለ ፍርድ ነው የተፈረደበት። ያው አብሮ ከፖሊስ ጋርም ስለሰራው እውነቱንም በጊዜ ስላወጣ ከዛ በኋላም ስለተባበራቸው ሁሉ ነገር ገዳዩ ተፈረደበት። እሱ ሁሉም ተፈረደባቸው ጠቅላላቸው። ይሄ እሱ እንደውም የዕድሜ ልክ እስራት ነው የሚለው ባለቤቷ ግን ያኛው ቀለል ያለ እስራት የተፈረደበት እና
በጣም ነው የሚያሳዝነው እውነት ለመናገር እንዴት ሰው ይህን ያህል ካልፈለገ ወይ ደግሞ በቃ ለገንዘብ ብሎ ያመነውን ሰው የወደደውን ሰው እንደዚህ ሲክድ በጣም ነው የሚያሳዝነውና አንዳንድ ጊዜ ህይወት ውስጥ ምን አይነት ሰው እንደሚመጣ ምን አይነት ሰው መጥቶ ምን እንደሚያደርግ የሆነ ተከላክላችሁ ተጠብቃችሁ ሁሉ ማትችሉት ነገር ይመጣልና እቺ ሰው ምናል ምክንያቱም እሱ ምንም ይሁን ለምሳሌ እሷ እንኳን ትቼው በቃ የሆነ ይሄ ስታየው ነገሮችን ስታያቸው ሳያምሩ ሲቀሩ እንኳን ልለየው ሊሄድ ብትል እርግጠኛ ነኝ ገንዘቡ የሆነ ነገሩን ስለሚፈልግ እንኳን በቃ አለቅሽም ወይ ወድሻለሁ ምናምን ያለ ወይ ሸውዳት ይሆን ነበር እንኳን እሷ እንኳን ቀድማ የሆነ ነገር ብታደርግ ኖሮ ምክንያቱም እሱ አላማው ገንዘቡ ላይ ነው ያባቱ ንብረት ያባቱን ሀብት የሚያገኝበትን እንዳያጣ ያባቱን ሀብት እንዳያጣ በቃ ይሄ እሱ ብቻ ነበር አላማው በዛ በኩል ደግሞ ያችንም ሴት እንዳያጣ አሁን እቺን ግን ከሞተች ያችንም ሴት ችግር ያለ ምንም ነገር ማግኘት ይችላል ያባቱንም ንብረት ምንድነው ውርሱንም ይወርሳል በቃ ይሄ ማለት ምንድነው ለሱ ለቀለለለት ማለት ነው በዚህ መሃል ማሞተ እቺን ይመስለች እምታሳዝን የአንድ አመት ሙሽራ በጣም ምስኪን ሴት የእውነት ወዳጅ የእውነት አፍቃሪ ሴት ህይወቷ አለፈ ማለት ነውና በጣም ያሳዝናል አንዳንድ ጊዜ ህይወታችን ሰው ህይወት ውስጥ ማን መጥቶ ምን እንደሚያደርግ አናውቅምና በተወሰነ መልኩ በተቻለ መልኩ የሆነ ነገር ሲታይ የሆነ የሚያስፈራ ነገር የሆነ ደስ መልክ እሷ እንዳለች ደብዳቤዋ ላይ እንደጻፈችው ጥሩ ያልሆነ የሚያስፈራ ነገር ሰው ስናይ ሁላችንም ሪአክት አድርገን ሁሉ ነገር ገደል ይግባ ብለን ሁሉ ነገር ጥጥተን ምንድነው ውሳኔ መወሰንን የመሰለ ነገር የለም በቃ ውሳኔ መወሰንን የመሰለ ሰው ስናየው የሆነ ነገር ካላማረን መወሰን መልካም ነው ምክንያቱም አለመወሰን ብዙ ጊዜ እንደዚህ አይነት መጥፎ ጉዳቶችን ያመጣሉና በጣም ያሳዝናል የዛሬው ታሪክ ይሄን ይመስላል አብራችሁን ስላላችሁ አመሰግናለሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ሰላም